ስልካችሁ ሳምሰንግ ከሆነ ስልካችሁን ሞር ከስተማይዝ ለማድረግ የግድ ጉድሎክ አፕሊኬሽን ያስፈልጋችኋል። ጉድሎክ አፕሊኬሽንን እንዴት ትጭናላችሁ? ከጫናችሁት በኋላ ውስጥ ላይ የሚጫኑ ሌሎች አፕሊኬሽኖች አሉ። እነሱ አልሰራሉን እያላችሁ ብዙዎቻችሁ ጠይቃችሁኛል። እሱ እንዴት አድርጋችሁ መጫን እንደምትችሉ እንዴት እንደምታገኙት እናያለን። ከዛ በተጨማሪ ደግሞ የጉድሎክ አፕሊኬሽንን ስልካችሁ ላይ ስትጭኑ አልሰራ ያላችሁ ለተቸገራችሁ እንደ ጉድሎክ የሚያገለግላችሁ ሌላ ፋይንሎክ የተባለ አፕሊኬሽን አለ። እሱን ቴሌግራም ቻናላችን ላይ አስቀምጬላችኋለሁ። ቴሌግራም ቻናላችንን ዲስክሪፕሽን ላይ ታገኙታላችሁ ወይም መጀመሪያ ኮሜንት ላይ አስቀምጥላችኋለሁ። እሱን አውርዳችሁ መጠቀም ትችላላችሁ። ቪዲዮ ላይክ አድርጋችሁ ጀምሩት። አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ወደ ፕሮግራማችን እንሂድ። መጀመሪያ የጉድሎክ አፕሊኬሽንን ለመጫን ወደ ፕሌይ ስቶራችሁ ሄዳችሁ ጉድሎክ ብላችሁ ሰርች ስታደርጉ እንደምታዩት እዚህ ጋር ከ1 ሚሊዮን በላይ ሰው ዳውንሎድ ያደረገው አለ። እዚህ ጋር እንደምታዩት ይሄን ነው ዳውንሎድ ታደርጉታላችሁ። ፕሌይ ስቶር ላይ ካልመጣላችሁ ስልካችሁ ጋላክሲ ስቶር ትሄዳላችሁ። ጋላክሲ ስቶር ማለት ይሄ ነው። አንዴ ትከፍቱታላችሁ። አካውንት ከሌላችሁ ልክ ፕሌይ ስቶር እንደምከፍቱት በኢሜይላችሁ ተጠቅማችሁ አዲስ አካውንት ክፈቱ። ይሄ ተመሳሳይ ነው። ልክ እንደ ፕሌይ ስቶር የተለያዩ አፕሊኬሽኖችን፣ ጌሞችን፣ የተለያዩ ነገሮችን ዳውንሎድ የምታደርጉበት ነው። እዚህ ላይ ገብታችሁ ጉድሎክ ብላችሁ ሰርች አድርጉ። እዚህ ላይ ታገኙታላችሁ። ፕሌይ ስቶር ላይ ካላገኛችሁት እዚህ ላይ ዳውንሎድ ማድረግ ትችላላችሁ። አፕሊኬሽኑን ካወረዳችሁት በኋላ ስትከፍቱት ለመጀመሪያ ጊዜ እንደምታዩት በዚህ መልኩ ይመጣላችኋል። ለመጀመሪያ ጊዜ እናንተ ስትጭኑት እንደዚህ አይነት ነገር ነው የሚመጣላችሁ። ምንም አይነት ተጨማሪ አፕሊኬሽኖች አይኖሩትም ማለት ነው። ለምሳሌ እዚህ ጋር ሁለቱን እዚህ ጋር እንደምታዩቸው እነዚህ ሁለቱን አዲስ ጭኛቸው ነው። እናንተ ስትከፍቱት አታገኙትም። ለምሳሌ ይሄንን ለማውረድ ብትፈልጉ የመጀመሪያው እንደምታዩት ሎክስታር ነው የሚለው። ይሄንን አሁን ፕሌይ ስቶር ላይ እንፈልገው። ለምሳሌ እንደምታዩት ፕሌይ ስቶር ላይ ሄጄ ሎክስታር ብዬ ሰርች አደረኩኝ። እዚህ ጋር እንደምታዩት ሎክስታር የሚለው አይመጣም። ፋይንሎክ ያልኳችሁ በነገራችን ላይ ይሄኛው ነው። ፋይንሎክ ብላችሁ ዳውንሎድ ማድረግ ትችላላችሁ። ከ10 ሚሊዮን በላይ ዳውንሎድ አለው። ፕሌይ ስቶር ላይ ማውረድ ትችላላችሁ፣ ወደ ቴሌግራም መሄድ ካልፈለጋችሁ ማለት ነው። ስለዚህ እንደምታዩት ሎክስታርን እዚህ ላይ አላገኘሁትም። ወደ ጋላክሲ ስቶር እንሂድና ደግሞ ላሳያችሁ። ጋላክሲ ስቶር ላይ ሂጄም ሎክስታር ብዬ ሰርች ሳደርግ እንደምታዩት ጉድሎክ ነው የሚመጣልኝ። ስለዚህ እንደዚህ ያደረጋችሁ አብዛኞቻችሁ ሰርች ስታደርጉ ካልመጣላችሁ ወደ ክሮም ትሄዱና ሎክስታር ብላችሁ ሰርች አድርጉ። እንደምታዩት ሎክስታር ብላችሁ ሰርች ስታደርጉ ይመጣላችኋል። መጀመሪያ ላይ እንደምታዩት ጋላክሲ ስቶር የሚል ይመጣላችኋል። እሱን ስነኩት ቀጥታ ይከፍትላችኋል ሊንኩን። እዚህ ላይ ከናንተ የሚጠበቀው ኢንስታል የምትለው መንካት ነው። እዚህ ጋር እንደምታዩት እኔ ጋር ኢንስታልድ ነው የሚለው። እናንተ ጋር ስከፍቱት ኢንስታል የሚል ሲመጣላችሁ ኢንስታል አድርጉት። ኢንስታል ካደረጋችሁት በኋላ ብዙዎቻችሁ የምትሸወዱት እንደ አፕሊኬሽን ይሄንን ለብቻው ኦፕን የምታደርጉ ነው የሚመስላችሁ፣ ወይም ደግሞ ተጨማሪ ሌላ አንድ አፕሊኬሽን ጭማሪ አግኝታችሁ እዚህ ጋር እሱን ከፍታችሁ የምትጠቀሙ ነው የሚመስላችሁ። ነገር ግን እንደዛ አይደለም። ይሄንን ዳውንሎድ ካደረጋችሁት በኋላ ከናንተ የሚጠበቀው ጉድሎክ አፕሊኬሽናችሁን ነው የሚከፍቱት። ጉድሎካችሁን ስከፍቱት ሎክስታር የሚለው ኢንስታል ያደረጋችሁት ጉድሎክ አፕሊኬሽናችሁ ውስጥ ተጭኖ ታገኙታላችሁ ማለት ነው። ከዚህ በኋላ ነው የተለያዩ ነገሮችን ኤዲት ማድረግ የምትችሉት። እዚሁ ጉድሎካችሁን ከፍታችሁ ሎክስታር የሚለውን ስንነካው ለምሳሌ ይሄ የጥቅሙ ሎክ ስክሪናችንን ኤዲት የምናደርግበት ነው። እንደምታዩት አሻራችሁን ለመቀየር፣ የሰዓቱን ስታይል ለመቀየር፣ ፍሬሞቹን፣ ኢፌክቱን፣ የተለያዩ ነገሮችን ለመቀየር የሚያገለግላችሁ ነው። እዚህ ጋር ይሄንን መጠቀም ትችላላችሁ ማለት ነው። እንደዚህ አድርጋችሁ በቀላሉ መጠቀም ትችላላችሁ። ሌሎች ያልገባችሁ ጥያቄዎች ካላችሁ ኮሜንት ላይ አሳውቁኝና በቀጣይ ቪዲዮ የምሰራላችሁ ይሆናል። ሁሉንም አፕሊኬሽኖች ቴሌግራም ቻናላችን ላይ አስቀምጥላችኋለሁ። ማውረድ ከፈለጋችሁ ይመቻችሁ።